ላ አንድ ኮሜንት ላይ ውሸትና ከተቻለ እኔ ጋና ገስት ላይ ሁላችሁንም እዛኔ እርዳታ ስታሰባስቡልኝ የነበራችሁ ሁላችሁ ማለት ነው መስማት ያለባችሁ ነገር መስማት ያለባችሁ መረጃ እንፈልጋለን ውሸን ነው የሚል ነገር ከጓደኞቼ ኢጅፕት ከሚኖሩ አብረን ከምንበላና ከምንጠጣ ጓደኞቼ ተነስቶ አይ አልታመመም። እኔ አንዴ አስሊም የሆነ ቪዲዮ ሲያስተላልፍ ላይፍ ላይ ቀረጹትን አይቼዋለሁ። ግን በኦሮምኛ ስለአንተ እንደሚያወራ ገብቶኛል፣ ግን ምን እንደሚያወራ አልገባኝም። ምን እያለ ነበር? ጉበት የሚባል በሽታ የለውም ውሸን ነው የሚል ወሬ ነው ያስተላለፈው አስሊ። አዎ ናና ሙቤ ነገ አንተ ስለ እንዲጠፋ ስለማልፈልግ እዚህ አባቸው አይደለም። ቆይ አይወል ሙቤ፣ እኔ ደግሞ ዛሬ ቀጠሮ ስልጤ ላይ በጎርፍ ተጠልቅልቀው ዛሬ ከሰዎች ጋር ቀጠሮ አለኝ። ትንሽ እዚህ ፕሮግራም ነበረኝ እኔ። እሺ ችግር የለውም በቃ ነገ። አይ አንተ ኮሜንት እንደማታይ አውቃለሁ። ነገ መጥቶ በኮሜንት እንዳይሳደቡ እንጂ አንተ ኮሜንትም ስለማታይ በቃ እዚህ እኔ አስተላልፋለሁ። ሁሉን ነገር ሁሉም መረጃ አለ ልኬልሃለሁ ወጥቶ ሚዲያ ላይ አሁን ቆይ ልንገራችሁ። እኔ አሁን ሙባረክ እንደዚህ ነው ብሎ አንዱ መጥቶ እንደ ጓደኛዬ ከሚያውቁኝ አንድ ሰው ቢናገር ያን ነገር እናንተ ወዲያው ትቀበለታላችሁ ያለ መረጃ? እኔ አሁን እናንተ እዚህ ጋር ውሸቱ ነው ስላላችሁ ያን ነገር እኔ አላምን። ለምን እኔ ሙቤ ነገሩ ወደዚህ ነው። እኔ ለምን ልግረህ ነገሩ አሁን እኔ የሚመስለኝ ሙባረክ አንድ ነገር ልንገርህ፣ ችግር ያመጣችሁ የት እንደሆነ ታውቃለህ? እቺ ቪዲዮ ናት። ሊፍት ላይ የሰራሃት ቪዲዮ ችግር አመጣች። አዎ እድሪስ የሆነ ያንተን ቪዲዮ ዱዊት አድርግቶት እንግዲህ ሙባረክ 3 አንበሳ ወርዶልህ ምናምን የሚለውን ዛሬ አይቼዋለሁ። ያቺ ቪዲዮ ናት ነገር ያመጣችሁ። ያቺ ቪዲዮ ነው ነገር ያመጣችብህ። እኔም ይሄን ነገር ጠብቄው ነበር ብሎኛል። ይኸው ቪዲዮ አለኝ እኔ ብሎኛል። አሁን ጃለልት ቤት ሂጄ ለምንድን ነው እንትን በቪዲዮ ጆን ላይ ያላገጠ ነበር ምናምን እያሉ ነው የጀመሩት። ለዛ አልመለስም አልኳቸው። ወረቀቱን ላሳይ ነበር አልመለስም አልኳቸው። ያ ነው እሱንም አስረዳቸዋለሁ። ያንም ለምን ቀና ኢትዮጵያውያን እውነት ወደ ቱርክ ሊሄድ ነው ሁሉ ነገር ወረቀቱን እንትን እያለ ነው። እኔም በውስጥ እያወራኝ ነው። እኔ ሀቂቃ ልንገራቸው፣ እኔ ከሙባረክ ጋር ሙባረክን ማውቀው ሚዲያ ላይ ነው። በአካል አንድ ቀን ተገናኝተንም በውስጥም በምን ስራ እንደተገናኘና እኔ ሙባረክ ታውቃላችሁ። ያኔ በመገኛው ጊዜ ተገናኘን፣ አብረን ሆንን፣ አብረን ሰራን። ከዛ ጀምሮ እንታወቃለን በእርዳታ። በተረፈ እኔ ከእሱ ጋር ጌም አትጫውተን አናውቅም። እርዳታ ላይ አንዴም ሁለቴም ከእሱ ጋር በእርዳታ ተሳትፌያለሁ። አንዴ የሆነ ሰው በኮላሊት ተበላሽቶ እንደዚሁ ቤቱ ሂጄ ዛሬ የሚባል ነገር አለም ስራ ላይ አውቀዋለሁ። ከዛ በውስጥ ደግሞ አውርቶኛል። እኔ ያለውን ነገር ልናገር። እኔ በውስጥ አውርቶኛል። እኔ እዚህ ጋር ባለፈው ሙቤን እፈልገዋለሁ ሂዱና ቤቱ ሙቤ ብላችሁ ጻፉ ስላችሁ ምን አላችሁኝ? አረ ሙባረክ አልሰማህም ወይ? ሙቤ እኮ ታሟል፣ በጣም ታሞ ላይፍ አይገባም ስትሉኝ፣ ከዛ ከላይፍ ስወጣ ወላሂ ወረበል ካዕባ ይኸው ቁርአን አለ፣ በቁርአን እምልላችኋለሁ። ደወልኩለት ከላይፍ ስወጣ፣ ሙቤ ምን ሆነህ ነው? ላይፍ ላይ እኮ ሙቤን ሼር አድርጎለት ስል ለሆነ ጉዳይ ፈልጌ ታሟል አሉኝ። አዎ አሞኛል፣ ጉበቴን አሞኝ፣ በጣም አሞኛል ሙቤ፣ ዱዓ አድርግልኝ ነው ያለኝ። ዱዓ አድርግልኝ ነው ያለኝ። እኔ ሀቂቃ ነው የምናገረው። ዱዓ አድርግልኝ ብሎ ከተወሰነ ቀን በኋላ ደወልኩለት። ሙቤ ይሄ ነገር እንዴት ነው? በጣም እያመመህ ነው ወይ? ምን አሉ ዶክተሮች አልኩት። ያለውን ነገር ነው የምነግራችሁ። ከዛ ምን አለኝ? አዎ ዶክተሮች እንደዚህ ወደ ቱርክ ሄጄ እንድታከም እንደዚህ ብሎኛል። እንደዛ ካልሁማ አብሽር፣ እኛም ከጎንህ አለን። ይሄ ወላሂ እኔ እንግዲህ በአላህ ነው የምምነው፣ ታቆኛላችሁ። ወደ ዶክተር ቱርክ ሂደህ እንድታከም ብሎኛል እና ያው ኢንሻአላህ እስኪ ዱዓ አድርጋለኝ፣ አብሽር። ከዛ በኋላ እኔ ምን አደረኩኝ? ከእሱ ጋር እንደዚህ እንዳወራው በሁለተኛው ቀን አስሊ ቤት ገባው። ላይፍ ላይ ያስቀየማችሁ ሰዎች ተረጋጉ። አስሊ ቤት ገባው ብሎ ከተደረጉ ተረጋጉና ስለ ጆን ካብራራሁላችሁ በኋላ አስሊ ቤት ገባውና አስሊ ቤት ገብቼ አስሊ ዛሬ ሙባረክ ጋር ደውዬ አሞኛል አለ እና ምን ሆና ስለው ጉበቱን አሟል። ይሄ ነገር እውነት ነው ወይ ስለው አዎ አሞታል፣ በጣም ታሟል አለኝ። አስሊ ላይፍ ላይ ገብቼ ሀቅ ነው የምነግራችሁ። ኦኬ ይሄ ልጅ ካመመው ታዲያ እንዴት ነው በይሄ ልጅ በኸይር ስራ በበጎ ስራ የምናውቀው ነው፣ ለምን ከጎኑ አንቆምም? ፕሮግራም አነዘጋጅም አልኩት ላይፍ ላይ ገብቼ። እሱን ካናገርኩት ከ2 ቀን በኋላ
ለምን ኦሮምኛ አልችልም? አይ አልሰማህም አለኝ። አስሊ ምንድን ነው አልኩት። አይ ፕሮግራም ኦልሬዲ እኮ ተይዞለታል። አብዲ የሚባል ልጅ ቤት እዛ ፕሮግራም ይዘናል፣ ከቻልክ እዛ ነህ አለኝ። በቃ ከዛ በኋላ አብዲ ቤት ፕሮግራም እንዳለ ለሙቤ ጠየቅኩት። ፕሮግራም አለ ብሎኛል። ምንድን ነው ስለው፣ አይ አብዲ ቤት የሆነ አብዲ የሚባል ልጅ አለ፣ በቃ አካውንቱ ሼር አድርግልኝ እኔም ቪዲዮ እሰራለሁ አልኩኝ። ከዛ እኔ ቪዲዮ ሰርቼ ሙቤ ታሟል እና ቅዳሜ እንደዚህ አይነት ፕሮግራም አለ ላሲያም ነገርኳት። ፕሮግራሙ ላይ ተሳተፍን። ይህ ነው ያለው ነገር። እኔ ከአስሊ ይህን ነገር አልጠበኩም፣ እንደዚህ አይነት ነገር ይላል። ሙቤ አንድ ነገር ልንገርህ፣ ተው ሰውን ስም መታንሳ ማንሳትም አልፈለግም። ለምን ቆይ አስሊም እኮ ወንድማችን ነው፣ ያለውን ነገር መነጋገር ነው። ግን እኔ የሚመስለኝ ሙባረክ እቺ ኢድሪስ የሰራው ቪዲዮ እሷ ነች ችግር ያመጣችው። እመነኝ። ኢድሪስ ነው አውቃለሁ። የኢድሪስ ቪዲዮ ነው ችግር ያመጣችው። አዎ ኢድሪስ ነው አውቃለሁ። ለምን እንደዚህ እንደሚያደርግ አውቃለሁ። ችግር የለውም። ክፉንም ደጉንም አብረን ስላሳለም ምንም ነገር ማድረግ አልችልም። ቪዲዮም እንዴት እንደተቀዳ ቪዲዮ ምን እንደሆነ አይደለም። ቪዲዮ የፈለግኩትን እዚህ ጋር ጆንን ዘግዝቄ መሳደብ መብት አለኝ እንዳንድ ሰው። የማደርገውን ደግሞ የምጠየቅበት እኔ ነኝ። ግን ደግሞ ያ ቪዲዮ እንዴት እንደተሰራና እንዴት እንደተደረገ ያለውን ነገር ከፈለገ ልጁንም ራሱ እዚህ ጋር ብዤው እንትላለሁ። በተፈጥሮ የሰው ልጅ ማስቀየም አልፈልግም። ጆን ዳንኤል እኮ ለእኔ ጓደኛ ሳይሆን ወንድሜ ነው። የገዛ ከኔ ጋር በልቶ ስማኝ፣ ከኔ ጋር በልቶ እየጠጡ ኢጅፕት ከኔ ጋር እየኖሩ ልንገርህ የመጨረሻውን። ጆን ዳንኤል ከፈለገ አማራ ይሆናል፣ ከፈለገ ትግሬ ይሁን፣ ከፈለገ የፈለገውን ይሁን። ያለሁት ኢትዮጵያ ውስጥ ነው። ከማንም በላይ ኢጅፕት ከኔ ጋር ከሚበሉ ከእጄ ላይ እየበሉ ከበሉኝ በላይ ጆን ዳንኤል ወንድሜ ነው። ወደድክም ጠላክ፣ ሃይማኖት ብሔር ቢያለያየንም ጆን ዳንኤል ከማንም በላይ ወንድሜ ነው። በቀደም በወደድኩበት ማለት ነው ወዳጄ ሁሉ እየወጡ ውሸን ነው። አንድ ሰው ሂዶ ሙባረክን ካገዘው ስክሪንሹት እያደረግን እንሰድባቸዋለን፣ እንደዚህ እናደርጋለን እያሉ ጆን ዳንኤል መጥቶ ጃኒን ይዞ መጥቶ ማናት ኤርሚ ፍራይዴ ፋሚሊ ተያይዞ መጥቶ ያገዙኝ ወንድሞቼ ናቸው። እኔ ውለታ ምበላ ሰው አይደለም። ገባክ? ስለ ጆን እየተጠቀሙ ያሉት የሚጠሉኝ ከዚህም ከዛም የሚጠሉኝ አካል ናቸው። ጆ ዛሬም ወንድሜ ነው። የኔ ያለሁት እኮ ኢትዮጵያ ውስጥ ነኝ። ዛሬም ነገም ጓደኛዬ ነው፣ ወንድሜ ነው። ልክ አብሬ እንደበላው እዚህ ሊቀበለኝ እንትን ያለኝ ሰው ጆንም ሆነ ኤርሚም ሆነ ጃኒም ሆነ በጣም መወዳቸው እህቶቼ ናቸው። ከነሱ ማንም አያለያየኝም። ገባ? እሱን አሁን ለጆን ወዳጆችም ከኢድሪስ የበለጠ ጆን ይቀርበኛል። ስንት ጊዜ እኔ 2 ወር አልሆነም አመድና በርበሬ ተቀብቼ የጆን በተለይ ጊፍተሮች አጋጣሚ እዚህ ካላችሁ፣ ባለፈው የጆን ጊፍተሮች የሉም ነበር። ቪዲዮውን ከፈለጋችሁ ለጥፍላችኋለሁ። ኢድሪስ ጋር እየተጫወቱ ኤርትራኖች ተሰብስበው ጆንን እንደ አህያ እየቀጠቀጡን ነበር። ቀጥታ ገብቼ ነው $2200 ጨረስኩት። ጆን ዳንኤል ከእስር ቤት ወጥቶ ውሸን ነው ያ ኮይን $2200 አይደለም ካለ ሪከርድ እያደረጋችሁ ነው። ነገ እኔ ውሸታም ሆኜ እናንተ ፊት ቀርባለሁ። ሰጥቶኛል፣ ተቀብዬዋለሁ፣ ጠይቄዋለሁ። ያለ ነው። እኔና ጆን እንረዳዳለን። ጆን ረድቶሃልና ምናምን የምትሉት ጆን ረዳኝና እናንተን የሚያገባችሁ ነገር የለም። ገባችሁ? ጆን ረዳኝና እናንተን የሚያገባችሁ ነገር የለም። ጆን ጠበቃ አልጠራችሁም። እኔ ጆን ላይ የሰራሁት ቪዲዮ የኔ አካውንት ትልቅ አካውንት ነው። የሰራሁት ቪዲዮ የለም፣ የምሰራውን ቪዲዮ የለም። ቢቻል እና ሁኔታ ቢመቻችልኝ እንዳንድ ሰው ለጆን ዳንኤል ይቅርታ ቢደረግለት ወላሂ ደስተኛ ነኝ። እውነት ለመናገር የኢትዮጵያ ወላሂ ነው የምለው። የትኛውም ኢትዮጵያዊ በብሔር በሃይማኖት ሳይለያይ እኔ የኔን ሀሳብ እውነቱን ማለት ነው የሆዴን ትፈልጋለህ። ጆን የአማራ ልጅ ነው። እኔ የአማራ ጥላቻ የለብኝም። ያለሁት ኢትዮጵያ ቦሌ አካባቢ ነው። አሁን እናገራለሁ። የፈለገው አካል የፈለገውን ነገር ያድርገኝ። ጆን ዳንኤል ጓደኛዬ ነው። በአብሬ ባልበላም ልክ አብሬ እንደበላው ነው የማየው። በጣም ነው የሚያስብልኝ። ወንድሜ ነው። እንደሚያስብልኝ እና እንደሚወደኝ ሙባረክ ታመመ ተብሎ ቤቱን ዘግቶ መጥቶ ገስቴ ላይ ቁጭ ብሎ ያለውን አመር ተቀብቶ የሰበሰቡን የሰጠኝ ያሰጠኝ
ጓደኞቹን ስንት ጊዜ እርዳታ ሳደርግ እኔ ቤት ብሔር ሃይማኖት ሳይለይ መጥቶ ያስረዳ። ጆን ዳንኤል ማለት ኦሮሞ ተቸገረ፣ ቦረና ተቸገረ፣ አማራ ተቸገረ፣ ትግራይ ተቸገረ የማይል ዘር፣ ሃይማኖት፣ ፖለቲካ የማይለይ ንጹህ ልጅ ነው። ግን አንዳንድ አስመሳዮች እሱ መስሎ እየሰሩ ያሉትን ቪዲዮ ለእነሱ መልስ አልመልስም ዛሬም ነገ። በጣም ደስ የሚለው ነገር ደግሞ የጆን ዳንኤል ጊፍተሮች ለእኔም ጊፍተሮቼ ናቸው። እነ ጃባ እነምን ጆንጋ ሂጄ ጆንጋ ቀጥቅጦኝ ልንገርህ፣ ጆንጋ ሂጄ ጆንጋ ቀጥቅጦኝ ሌላ ቦታ ደግሞ እኔን ሲያተርፉኝ ነው የምታያቸው። አይደለም የጆን ዳንኤል ጊፍተሮች ራሱ ለእኔ ተርፏል። እኔ እጅ የምበላ ሰው አይደለሁም። በቀደም ውቤ እዚሁ ፎቅ ላይ ነው አላህ በሚያየው ማለት ነው። ወላሂ አላህ አያድነኝ ማለት ነው። ቪዲዮ ለጆን ዳንኤል መስራት አለብኝ ብዬ ምን ይቅርታ፣ ጆን ዳንኤል አጥፍቷል፣ በጣም አጥፍቷል። ሰማክ? ጆን ዳንኤል በጣም አጥፍቷል። ለምን ታውቃለህ? የኢትዮጵያን አየር መንገድ ከሁለቴም ሶስቴ ተሳፍሬበታለሁ። የኢትዮጵያ አየር መንገድ ማለት ያልተሳፈረ ይናገር፣ የተሳፈረ ደግሞ የማይሆን ነገር ከተናገረ ያሳፍራል። ሴቶች እዛ ውስጥ ያሉ ሴቶች እንደ ቆሙ ሻይ ትፈልጋለህ፣ ቡና ትፈልጋለህ፣ ኢትዮጵያዊ ነህ ተጫወት፣ ምን ትፈልጋለህ እያሉ የሚያስተናግዱ እህቶቻችን ናቸው እዛ ውስጥ ያሉት። 3 ሰዓትን ተሳፈር 4 ሰዓት ቁሞ ነው እያስተናገዱ እስከ ኢትዮጵያ ወይ ደግሞ እስከፈለክበት የሚወስዱ። የኢትዮጵያ አየር መንገድ ማለት ዛሬ አብይ ስላስተዳደረ ወይ ደግሞ ትላንትና ወያኔ እያስተዳደረ በነበረ ሰዓትም በቀደም ኃይለሥላሴ በሚያስተዳድርበት ሰዓትም የኢትዮጵያ አየር መንገድ አይቀየርም፣ አይለወጥም፣ ፖለቲካ ውስጥ የለም። የኢትዮጵያ አየር መንገድ የሀገር አየር መንገድ ነው። የኢትዮጵያ አየር መንገድ ከአፍሪካ አንደኛ በመውጣቱ ደስተኛ ነኝ። ጆን ዳንኤል እዛ ውስጥ በተናገረው ነገር አጥፍቷል። ግን ከተቻለ የኢትዮጵያ አየር መንገዶች አጋጣሚ ካወቁኝ ካላወቁኝ ምንም ማድረግ አልችልም። ግን እንዳንድ ኢትዮጵያዊ ደግሞ ከተቻለ ይሄ ልጅ ከፖለቲካም ወላሂ እኔ በማውቀው ማለት ነው ስለ ፖለቲካ ራሱ ቅጣት ካወራበት ጆን ዳንኤል አንድ ቀን በጌም ደረጃ እየተጫወን ኦሮምኛ ዘፈን ጨፍር፣ የአማራን ዘፈን ጨፍር የማይል ልጅ ነው። የመጨረሻ ትንንሽ ፖለቲካዎች ቲክቶክ ላይ የሚሰሩ ማለት ነው። ተነስ በአማርኛ ሙዚቃ ጨፍር፣ ተነስ በኦሮምኛ፣ እንደዚህ አይነት ነገር የማይነካካው ኦሮምኛም አማርኛም ትግረኛም የሚጠቀም ብሔረሰቦችን በአንድ አይን የሚያይ መሆኑን የሚክድ ካለ ውሻ ወይ ደግሞ ሰው አይደለም። ስለዛ እናንተ ራሳችሁ ናችሁ ቪዲዮ እየሰራችሁበት የነበረው። አጋጣሚ በቀደም ልሰራለን ነበር፣ ያለሁበት ሁኔታ ስላልተመቸኝ አልሰራሁለትም ቪዲዮ። ቀጠሮ ነበረኝ፣ ራሴ የገባሁት ለጉዳይ ነው። ወደዛ ወደዚህ እየሄድኩ ወደ ቤቴ ስገባ ጓደኞቼ እኔ ጋር አሉ፣ ይታዘቡኛል። ወደ ቤቴ ስገባ ከሊፍት ውስጥ እየወረን አላህ በሚያውቀው ወደ ቤት የደክሞኝ እየገባው ከሊፍት እየወረን የሆነ ጓደኛ ወርዶ ውረዱ አለ። ውረዱ ሲለን አንደኛው ጓደኛዬ አንወርድም አልደረስንም መሄጃችንን አለ። ገባ? መሄጃችንን አልደረስንም ሲል ቪዲዮውን ሂድና የው ወይ ደግሞ ኤዲት ከተደረገ ሙሉውን ፖስት አደርጋለሁ። የምንሄድበት ቦታ አልደረስንም አልሄድም አለ። ሳንዘጋጅ ነው። ከዛ አልወርድም በቃ አልወርድም አልኩ። እኔ ካሜራ ራሱ እንዴት እንዳወጣ ላየውም። አንወርድም በቃ አንወርድም ብለናል፣ አንወርድም አሁን በጆን ዳንኤል ድምፅ አይደለም የተሰራው። ገባ? ያን ልጁ ትንሽ እኔን 2 ሰውም 3 ሰውም ስለሚያቀኝ ያን ፖስት አደረገ። ገባ? ያን ፖስት አደረገ። አጋጣሚ ታየ። ሄጄ ኢድሪስ አሳያለሁ፣ ለኢድሪስ የጻፍኩለትን ጽሁፍ አሁን አሳያለሁ። ከነ ሰዓቱ ከነ ደቂቃው ሄሎ ገስቲ በኑፈኒ ኮታ ገስቲ ቆይ ገስቲ ደገሰ ነው አድን ቻው ኮታ። ከዛ ይኸው ለኢድሪስ የነገርኩትን ነገር እዚሁ አሳያለሁ፣ አትሂድ ኢድሪስ አልኩት። አቤት አለኝ። ሄሎ ዋለይኩም ሰላም ላይ ቢረን ጅራ ሄሎ ፊቴ
ናፊቴ አከም ማን አኩቲ ካማለ ደሬ አካውንቲ ኢትዮጵያ ና ያልክ እሺ ጀባድ ዲሲፓሴ ዳንኩቲፍ የሆነች ልጅ ከሳውዲ እየመጣች ነው። ትኬት እንዲቆረጥላት ይኸው ሙቤ እድሪስ እኔ ጋር ብሎክ ነው። ብሎክ ራሱ ያደረግኩት በዚህ ምክንያት ነው። እድሪስ አልኩት። አቤት አለኝ። ለምንድን ነው ይሄን ቪዲዮ ዱዊት ያደረግከው? ልጁን አንሳ ብዬዋለሁ ስለው ምን እንደጻፈልኝም ሁሉን ነገር አብረን እናያለን። ከዛ አንሳ ጥሩ አይደለም አልኩት። እኔ ሳላሰብበት ነው ይሄ ነገር የተሰራው። እድሪስ አንሳ አልኩት። ዝም አለ። አሁንም እድሪስ ይሄን ቪዲዮ